በዛሬው ቪዲዮአችን ወቅታዊ ስለሆነው የመኖ መጨመር እንነጋገራለን። በዚህም ደግሞ መንስኤው ምንድነው ብለን እንወያያለን። መኖስ በቤታችን ማምረት ብንፈልግ ምን ያህል ኮስት ያደርገናል? እንዲሁም ደግሞ መኖ በቤታችን ለማምረት የሚያስፈልጉ ግብአቶችን ከየት እናገኛለን? ግብአቶቹስ ምን ምን ናቸው? እንዲሁም ደግሞ እንዴት መቀላቀል እንችላለን? እንዲሁም ፎርሙሌሽን ወይም ደግሞ የመኖ ቀመር ከየት ማግኘት እንችላለን የሚለውን በዚህ ቪዲዮ እንነጋገራለን። አብራችሁን ከቆያችሁ በዚህ ቪዲዮ እንደምታተርፉ እርግጠኞች ነን። ሮብ ፋርምሶች ነን። ይጠብቁ። ሰላም ጤና ይስጥልኝ ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምናችሁ። እኛ በጣም ደህና ነን። ዩቲዩባችንን ሰብስክራይብ እያደረጋችሁ እየተመለከታችሁ እንደሆነ ተስፋ እናደርጋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የኛ ቤተሰብ መሆን ትችላላችሁ። አርቢዎች በሙሉ እንዲሁም ደግሞ ወደ እርባታዎች ለመግባት የምትፈልጉ ሰዎች እኛ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫን አትርሱ። እናመሰግናለን። ሮብ ፋርምሶች ነን። ወደ ቪዲዮ ነው። እንግዲህ አሁን ወቅታዊ በሆነው የመኖ ዋጋ በጣም እየጨመረና እየናረ ይገኛል። ዋጋውም ከኪሳችን በጣም እየጎዳን ይገኛል። አርቢዎችም ምንድነው የምናደርገው ብላችሁ ብዙ አርቢዎች እኛ ጋር ኮንታክት እያደረጋችሁን ትገኛላችሁ። ለዚህ መፍትሄ ነው ብለን የምናስባቸውን ነጥቦች አንስተን እንወያያለን። እንግዲህ ይህ የእርባታው ዘርፍ በጣም አትራፊ እንደመሆኑ መጠን ከፍተኛ ወጪ ደግሞ ያለው የመኖ ወጪ ነው። ይህም የመኖ ወጪ በጣም ከፍተኛ የሆነ ጭማሪ እያሳየ ይገኛል። እንግዲህ ወቅታዊ በሆነው የነዳጅ ዋጋ ምክንያት ከፍተኛ የሆነ የወጪ መናር እየታየ ይገኛል። ስለዚህ መፍትሄው ምንድነው ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ ያሳውቁን። እኛ ግን እንደ መፍትሄ የምናነሳው መኖን በቤታችሁ ወይም ደግሞ በእርባታችሁ ለዶሮቻችሁ ማምረትን ነው። ይህንን ስናስብ እንግዲህ ብዙ ጥያቄዎች ይመጣሉ። ከነዚህም ጥያቄዎች መካከል አንደኛ መኖ ለማምረት የሚያስፈልጉ ግብአቶችን ከየት አገኛለሁ የሚል ነው። እንግዲህ መኖ ለማምረት የሚያስፈልጉ ግብአቶችን ከእኛ ከሮብ ፋርምሶች ማግኘት ትችላላችሁ። እነዚህ ግብአቶች ምንድን ናቸው? አናቃቸውም ለምትሉ ሰዎች ደግሞ እነዚህ ግብአቶች በቆሎ፣ የአኩሪ አተር ፋጉሎ፣ የኑግ ፋጉሎ፣ የሩዝ ፍሩሽካ፣ የስንዴ ፍሩሽካ እንዲሁም ደግሞ ከውጭ የሚገቡ ፕሪሚክሶችንም ጨምሮ ነው። እነዚህ ፕሪሚክሶች ሌየር ኮንሰንትሬት፣ ግሮወር ፕሪሚክስ፣ ስታርተር ፕሪሚክስ እንዲሁም ደግሞ የስታርተር ፕሪሚክስ እንዲሁም ደግሞ ብሮይለር ፕሪሚክስ፣ ቶክሲን ባይንደርን ከኛ ማግኘት ትችላላችሁ። እንዲሁም ደግሞ ዲሲፒ ወይም ደግሞ ዳይካልሲየም ፎስፌትን ከኛ ማግኘት ትችላላችሁ። እነዚህ ፕሪሚክሶች እንዲሁም ደግሞ የመኖ ግብአቶች እንዲሁም ከላይ የጠቀስኳቸውን እነ በቆሎ እና አኩሪ አተር ፋጉሎ፣ የኑግ ፋጉሎ እነዚህን ግብአቶች ከኛ ከሮብ ፋርምሶች ማግኘት ትችላላችሁ። ሁለተኛ ይህንን ስናነሳ አርቢዎች ብዙ ጊዜ የሚጠይቁት ጥያቄው ይህንን ለመስራት ምን ያህል ካፒታል ያስፈልገኛል ነው። ሌላ ካፒታል የለኝም ልትሉ ትችላላችሁ። ለዚህ ያዘጋጀሁት ካፒታል የለኝም ልትሉ ትችላላችሁ። በዚህ ረገድ እንግዲህ እኛ ሮብ ፋርምሶች ለእናንተ የምናደርግላችሁ ነገር ምንድን ነው? እናንተ በምትፈልጉት የዶሮቻችሁ የመመገብ መጠን እኛ ፈጭተንና አዘጋጅተን ፓክ አድርገን እንልክላችኋለን። ስለዚህ የመፍጫ ካፒታል ወይም ደግሞ መኖን ለማዘጋጀት የሚፈጅባችሁ የመፍጫ ካፒታል ዞሮ ዞሮ በእኛ ተሸፈነ ማለት ነው። ሁለተኛው ነገር ምንድነው? በምንድነው መቀላቀለው ወይም ሚክሰር ማሽን ያስፈልገኛል ነው ልትሉ የምትችሉት። እንግዲህ ሚክሰር ማሽንን በተመለከተ ደግሞ በቀላል ማሽን ወይም ደግሞ ሲምፕል ማሽን የሚባሉ አሉ፣ ትንንሽ ማሽኖች። ለእነሱ ካፒታል ካላችሁ በእነሱ መጀመር ትችላላችሁ። ነገር ግን ትንሽ የሚሆን ካፒታል ከሌላችሁ በሊሾ ላይ በንጹህ ኬሚካል በመርጨት በማዘጋጀት በአካፋ መቀላቀል ትችላላችሁ ማለት ነው። ስለዚህ እንዴት ነው ማመርተው ወይም ደግሞ ካፒታል ያስፈልገኛል፣ ሀመር ሚል እንዲሁም ደግሞ ሚክሰር ያስፈልገኛል ብላችሁ ለምትጠይቁት ጥያቄ ይህ የሚፈታው ይመስለኛል። ስለዚህ በአካፋ ንጹህ በሆነ አካፋ አዲስ በሆነ አካፋ መስራት ትችላላችሁ። ትንሽ ካፒታል ካላችሁ ደግሞ አነስተኛ የሆኑ ማሽኖች አሉ። እነዛ ማሽኖች በነገራችን ላይ ከኛ ከሮብ ፋርምሶች ማግኘት ትችላላችሁ ማለት ነው። ስለዚህ መኖ የመሸጥ እያቀነባበሩ የመሸጥ ሀሳብ ካላችሁ በዚህ መንገድ በትናንሽ ሲምፕል ማሽኖች መጀመር የምትችሉ ከሆነ ከኛ ከሮብ ፋርምሶች ማሽን ማግኘት ትችላላችሁ። ነገር ግን ለፋርማችሁ ብቻ ከሆነ የምታመርቱት ይህ በቂ ነው ማለት ነው። ስለዚህ በዚህ መንገድ
ማቀነባበር ትችላላችሁ ማለት ነው። ሌላው አርቢዎች የሚጠይቁት ጥያቄ ቢኖር አንደኛው ቀመር በምን እሰራለሁ ነው። የቀመር ጉዳይን በተመለከተ አርቢዎች የሚጠይቁት ጥያቄ ትክክለኛ እና በጣም ወሳኝ ነው። ከሁሉም ነገር አሁን እስካሁን ከጠቀስኩላችሁ ከሁሉም ነገር ወሳኙ ነገር ቀመር ነው። ምክንያቱም ቀመሩ ለዶሮቻችሁ የምትሰጡት መኖ እንዲሆን የሚያደርግላችሁ ነው። ስለዚህ የቀመሩን ጉዳይ በተመለከተ እኛ ጋር በዶሮቻችሁ ታይፕ ለምሳሌ ዶሮቻችሁ ምን አለባቸው፣ ካኒባሊዝም ወይም ደግሞ የመነካከስ አለባቸው፣ ምን ችግር አለባቸው፣ ምን ቢበዛ ዶሮዎቹ ውጤታማ ይሆናሉ፣ ምንድን ነው የሚያስፈልጋቸው፣ አሁን ፕሮቲን ነው የሚያስፈልጋቸው፣ ምንድን ነው ካልሲየም ነው የሚያስፈልጋቸው የሚለውን የተመለከተ ጥናት የተወሰደ በተለያዩ ኒውትሪሽኖቻችን የሚሰራ ቀመር ነው የሚሰጣችሁ። እያንዳንዳችሁ ቀመር ይለያያል። ለምሳሌ ለአንድ አርቢ የተሰጠ ቀመር እና ለእናንተ የሚሰራ ቀመር የተለያየ ነው። እንደ እርባታችሁ እንደየዶሮቻችሁ እንደ መለያየታቸው ማለት ነው። ስለዚህ በዶሮቻችሁ ታይፕ በዶሮቻችሁ ወቅታዊ ሁኔታ የተመረኮዘ ቀመርን ሰርተን እንሰጣችኋለን ማለት ነው። ስለዚህ የቀመር ጉዳይ አሳሳቢ የሚሆን አይመስለኝም። የሚሆነው ግን ሮው ፋርምስ ከመጣችሁ ነው። ሮው ፋርምስ ከመጣችሁ የቀመርም ጉዳይ የመኖ ግብአቶችን የማግኘትም ጉዳይ አስፈላጊ ወይም ደግሞ አሳሳቢ አይሆንም ማለት ነው። የመኖ ግብአቶችን በተመለከተ የመኖ ግብአቶች የተለያዩ ቦታዎች ይገኛሉ። ነገር ግን ጥራት የሌላቸው የጥራት ደረጃቸው ያልተመረመረ ያልተፈተሸ ናቸው። ለዶሮቻችን ይሆናሉ ወይስ አይሆንም የሚለውን የሚለዩት የእኛ ባለሙያዎች ስለሆኑ ማንኛውም አይነት ግብአት ማስገባት ትክክል አይደለም። ይህን ለምርት መቀነስ ሊያጋልጠን ይችላል። እንዲሁም ደግሞ ድንገተኛ ለሆነ ለዶሮዎችም ሞት ሊያጋጥመን ይችላል። ምክንያቱም መርዛማ የሆኑ ነገሮች በመኖ ግብአት ውስጥ የሚገኙ ከሆነ ድንገተኛ ሞቶችንም በዶሮቻችን ላይ ሊያስከስት ይችላል። ስለዚህ እኛ ጋር የሚመጡ የመኖ ግብአቶች ጥራታቸው የተመረመረ በባለሙያ የተመረመሩ የታዩ እና ለእንቁላል ጣይ ዶሮች እንዲሁም ለስጋ ዶሮች ይሆናሉ የሚባሉ የተለያዩ ግብአቶችን ነው የምናቀርብላችሁ። የስጋ ዶሮች ብቻ ሳይሆኑ እንዲሁም የከብት ላሞችም ለነ ከብት ላሞችም ደግሞ የተለያዩ ግብአቶችን እናቀርባለን። አስፈላጊ የሆኑ ግብአቶችን እናቀርባለን፣ ፕሪሚክሶችንም ጨምሮ። እነዚህም በባለሙያ የተፈተሹና የተመረመሩ ናቸው። ስለዚህ የመጀመሪያው የመኖ ግብአቶች ጉዳይ ነበረ። እሱን ፈተናል። ግብአቶችን ከኛ ማግኘት ትችላላችሁ፣ የተመረመሩና ጥራት ያላቸው። ሁለተኛው ደግሞ የቀመር ጉዳይ ነው። ይህንንም በእኛ ፈተነዋል። እንዴት እንቀላቅለዋለን ወይም ደግሞ እንዴት ሚክስ አድርገንም እናደርገዋለን ካፒታላችንስ ይፈቅዳል የሚለውንም እሱንም እንደፈታችሁ እርግጠኛ ነኝ። ስለዚህ የመኖ በቤታችሁ የማምረት ስራ ቀላልና አስተማማኝ ይሆናል። በዚህም አትራፊ እንደምትሆኑ እናንተ ግልጽ ነው። ከኩንታል ላይ በጣም ብዙ ብሮችን ታተርፋላችሁ፣ ሜክ ታደርጋላችሁ፣ ለድርጅታችሁ ታስገባላችሁ፣ ለፋርማችሁ። ስለዚህ የመኖን በቤታችሁ የማምረት ስራን በዚህ መንገድ መስራት ትችላላችሁ። ይህም የሚሆነው ግን እኛ ሮው ፋርምሶች ጋር መታችሁ ከኛ ጋር ኮሚኒኬት ስታደርጉ ነው። ስለዚህ እኛን ለማግኘት ቢሮአችን ብቅ ማለት ትችላላችሁ። እንዲሁም ደግሞ በስልኮቻችን ደውላችሁ እኛን ማግኘት ትችላላችሁ። እንዲሁም ደግሞ በኮሜንት ሴክሽንም የምትፈልጉትንና አስፈላጊ የሚባሉ ጥያቄዎችንም መጠየቅ ትችላላችሁ ማለት ነው። እኛን ለማታውቁን ሮው ፋርምሶች እንባላለን። አገልግሎታችንን ማግኘት ለምትፈልጉ ከታች በምናስቀምጥላችሁ የሮው ፋርምስ ስልኮች መደወል ትችላላችሁ። መኖን በቤታችሁ በማምረት ከፍተኛ የሆነ ትርፍ ማትረፍ እንደምትችሉ እርግጠኛ ነን። የዛሬው ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ